በትግራይ እየተካሄደ ያለውን የወጣቶች አፈሳ በሚዲያ በመውጣት የተቃወሙት ጳጳስ ላይ የግድያ ሙከራ ስለመደረጉ ተሰምቷል። ሁለት የትግራይ መንበረ ሰላማ ጳጳሳት ከጥይት ተኩስ ለጥቂት መትረፋቸውንም ሰምተናል። በዝርዝር ታደምጡታላችሁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በፓርላማ ስለ ኤርትራ በተናገሩ ጥቂት ሰዓታት ውስጥ ኤርትራ ምላሽ ሰጥታለች። የሁለቱ ሀገራት የቃላት ጦርነት ተባብሷል። የኤርትራ መንግስት የኢትዮጵያ መንግስትን የሚጠራበት አዲስ ስምም ቀይሯል። ትሰሙታላችሁ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሓኖም የቀድሞው ጠቅላይ ሚኒስትር መለስ ዜናዊን ተመሳሳይ ታሪክ የደገሙበት ክስተትም ትናንት ተግባራዊ ተደርጓል። ይህንንም የምትሰሙት ይሆናል። ቻይና አንድ የ69 ዓመት አዛውንት ባለስልጣን በሙስና ቅሌት ምክንያት በሞት ፍርድ እንዲገደሉ ወሰነች። በቻይና ወንጀል በአፍሪካ ግን ባህል ስለሆነው የሙስና መልክም ወደ እናንተው በዝርዝር ይደርሳል። ሰላምታችን በያላችሁበት ይድረሳችሁ። ክቡራትና ክቡራን፣ ይህ ኦንታይም ሚዲያ ነው። ቻናላችንን ሰብስክራይብ በማድረግ ለዕለቱ የተመራረጡ ዜናዎችን እንድታዳምጡ ጋብዘናል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን በትግራይ ህዝብና በትግራይ አብያተ ክርስቲያናት ላይ በጄኖሳይዳዊው ጦርነት ወቅት የኢትዮጵያ ቅዱስ ሲኖዶስ የትግራይ ህዝብን ስቃይ፣ የአብያተ ክርስቲያናቱ መውደምና የአማኙ መገደል ከመኮንን ይልቅ የጦርነቱ ቡራኬ ሰጪ አካል በመሆኑ ከዚህ ሲኖዶስ ጋር በጋራ አንቀጥልም በማለት የራሱን ከፍተኛ ቤተ ክህነት ማቋቋሙ ይታወሳል። ማለትም መንበረ ሰላማ ትግራይ በማቋቋም 15 የሚደርሱ ሊቃነ ጳጳሳትም ሰይሟል። የትግራይ መንበረ ሰላማ ታዲያ ከቅርብ ጊዜ ወዲህ በራሱ የውስጥ መከፋፈልና ከውጭም የትግራይን የዘቀጠ ፖለቲካ ገብቶበት መታመስ ጀምሯል። በብፁዓን አባቶቹ መካከል በየስብሰባው የተለያዩ ከአባቶች የማይጠበቅ ድርጊት እየተስተዋለ መጥቷል። የአባቶችን ስብሰባ ረግጠው የሚወጡ፣ ከስብሰባው እንዲወጡ የሚደረጉ፣ የመንበረ ሰላማ ጥሪ የማይቀበሉ፣ የስብሰባውን የድምፅ ቅጂ በድብቅ ቀርጸው ለማህበራዊ ሚዲያ አክቲቪስቶች የሚበትኑ አባቶች ጉድ የታየበት ወራትም ሆኖ አልፏል። የመንበረ ሰላማው ብፁዓን አባቶች ጉባኤ ደግሞ ለዚህ ውጥረት መባባስ ትልቁን ድርሻ ይወስዳል። ከ15ቱ ሊቃነ ጳጳሳት ውስጥ የአውስትራሊያ ሀገረ ስብከት ሊቀ ጳጳስ የሆኑትና የአሁኑ ብፁዕ አቡነ ሰላማ የቀድሞው አባ ሰረቀ ብርሃን ደግሞ በጉባኤው ላይ በርካታ ነገሮች እንዲያስተካክሉ ሲወሰንባቸው ይህንን ውሳኔ ለማስቀየርና የእሳቸው ሐሳብ እንዲደመጥ በርካታ ደጋፊዎቻቸው በማህበራዊ ሚዲያ ውሳኔውን ለማስቀየር የሚመስል ዘመቻ ተከፍቶ ነበር። ዘመቻው አቡነ ሰላማ ብቻ ልክ ሌሎቹ 14 ሊቃነ ጳጳሳት ግን ስህተት በማስመሰል እየተጀመረ ሲሆን በተለይም በመንበረ ሰላማ ውስጥ ያሉት ችግሮች የሚፈቱት የእሳቸው ሐሳብ ብቻ ተቀባይነት ሲያገኝ ብቻ መሆኑን በመቀስቀስ ጉዳዩ ልክ እንደ ትግራይ ፖለቲካዊና አካባቢያዊ መልክ እንዲይዝ ሲሞከር ቆይቷል። እርግጥ ነው በቤተ ክርስቲያኒቱ እልፍ ችግሮች አሉ። በሁለትና በሶስት ቦታ ማዕረግ በመያዝ በመቶ ሺዎች የሚቆጠር ገንዘብ በወር ደሞዝ የሚቀበሉ ቀሳውስትና ጳጳሳት አሉ። የታችኛው ዋና አገልጋዮች ግን ለዚህ ጉዳይ ትልቅ ቅሬታ አላቸው። መንበረ ሰላማው መስራት ሲገባው ያልሰራቸው፣ የተመሰረተለትን ዓላማ ከግብ ያላደረሳቸው እልፍ ችግሮች ቢኖሩም አብዛኛው አማኝ አባቶቹ ችግራቸውን በውይይትና በአባታዊ መንገድ እንዲፈቱት ሲወተውት ቆይቷል። ነገር ግን ከዚያም ደግሞ የትግራይን ፖለቲካ አሁን ላይ ትልቅ ችግር ውስጥ ከቶት የሚገኘው ከባቢያዊነትና ኔትወርክ ወደዚህ በማምጣትም የመንበረ ሰላማው ጉዳይ ከቤተ ክርስቲያኖቹ አልፎ እዚህ በማህበራዊ ሚዲያ መንደርም አጀንዳ ሆኖ ሰንብቷል። በተለይም ባለፉት ሳምንታት በትግራይ በአብያተ ክርስቲያናት የአብነት ትምህርት የሚማሩ ህፃናትና ወጣቶች በሌሊት ለአስገዳጅ ወታደራዊ አፈሳ ሲዳረጉ አንድ የመንበረ ሰላማው ሊቀ ጳጳስ ማለትም የምዕራብ ትግራይ ሀገረ ስብከት ዋና አስተዳዳሪ ብፁዕ አቡነ ናትናኤል በድፍረት በሚዲያ በመቅረብ አፈሳውን በግልጽ አውግዘውት ነበር። እሳቸው ይህን ካሉ በኋላ የህወሓት ጽሕፈት ቤት ኃላፊዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር ማለትም ሞንጆሪኖ በትግራይ አፈሳ የሚባል ነገር የለም፣ ይህ በትግራይ የፖለቲካ ግርግር ለማንሳት የተደረገ ሴራ ነው ብለውት ነበር። ይህ የልብ የሰጣቸው አንዳንድ የትግራይ አክቲቪስቶችና ሚዲያ ላይ የሚሰሩ አካላት ታዲያ አቡነ ናትናኤል በ3 ቀናት ውስጥ ይቅርታ የማይጠይቁ ከሆነ የሚመጣባቸው ኃላፊነት ይወስዳሉ የሚል ዛቻ በግልጽ
ሲያቀርቡባቸው ነበር። ይህ ዛቻና ማስፈራሪያ ከቀረበ ከቀናት በኋላ ታዲያ በአክሱም ከተማ በመንበረ ሰላማ ጽሕፈት ቤታቸው የግድያ ሙከራ እንደተደረገባቸው ለማወቅ ተችሏል። የግድያ ሙከራው በጥይት ተኩስ የተደረገ ሲሆን በማህበራዊ ሚዲያ ትልቅ ዘመቻ ተከፍቶባቸው በነበሩት ብፁዕ አቡነ ናትናኤልና ብፁዕ አቡነ አረጋዊ ላይ እየተደረገ እንደነበረና በግድያ ሙከራው ምንም አይነት ጉዳት በአባቶች ላይ እንዳልደረሰ ለጉዳዩ ቅርበት ካላቸው ምንጮች ያገኘነው መረጃ ያሳያል። ብፁዕ አቡነ ናትናኤል በተለይም የወጣቶች አፈሳውን ለሚዲያ በማጋለጣቸው በተለያዩ የጸጥታና የፖለቲካ አመራሮች ላይ ይቅርታ እንዲጠይቁ ሲጠየቁ እንደነበርም እሳቸው ግን አሳፈረኝ እንዳሉም አንዳንድ ምንጮች ሲገልጹ ቆይቷል። የግድያ ሙከራው በመንበረ ሰላማው ያለው ጉዳይ ከሃይማኖትን ባሻገር መሆኑን በግልጽ ያሳየ ክስተት ሆኗል። የትግራይ መንበረ ሰላማ ከፍተኛ ቤተ ክህነት ጽሕፈት ቤት ይህንን የግድያ ሙከራ ያደረጉ አካላት ለሕግ ተጠያቂነት እንዲቀርቡም ጥሪ አቅርበዋል። ቀንዳሙ የአፍሪካ ቀጠና አሁንም በማይገመት የፖለቲካ ማዕበል ውስጥ እየዋኘ ይገኛል። በ2018 እንደ አውሮፓውያኖቹ አቆጣጠር እርቅ የተባለውና ለጠቅላይ ሚኒስትር አብይ አህመድም የኖቤል ሽልማት ያሸለመው የኢትዮ ኤርትራ ሰላም ዛሬ ላይ ሙሉ በሙሉ ፈርሶ ወደ ከረረ የቃላት ጦርነትና ዛቻ ተሸጋግሯል። በተለይም እስከ ፕሪቶሪያው የሰላም ስምምነት ድረስ ሰራዊታቸው በአንድ የእዝ ሰንሰለት ሲያሰማሩ የነበሩት አዲስ አበባና አስመራ አሁን ላይ የቀጠናው የኃይል ሚዛን ወደሚቀይር የጂኦ ፖለቲካው ገብተው ይገኛሉ። ዛሬ አዲስ አበባና አስመራ አንዱ ሌላውን በስውር ሴራና በጦርነት ጉሰማ የሚከስበት የቀዝቃዛ ጦርነት መልክ ይዘው ይገኛሉ። የኤርትራ መንግስት ለአዲስ አበባው ገዢው ፓርቲ የሰጠው አዲስ ስም አለ። የፖቶምኪን ፓርቲ የሚል ነው። ይህ ማለት ለውጭ ማሳያ ብቻ የተዋበ በውስጡ ግን ባዶና የተንጓለለ ፖሊሲ የሚከተል መዋቅርን ለማመልከት አስመራ የምትጠቀምበት ተደጋጋሚ ቃል ሆኗል። በተለይም የአስመራው የማስታወቂያ ሚኒስትር የማነ ገብረ መስቀል ይህንኑ ቃል እንደ ዳዊት በተደጋጋሚ ሲደግሙት ይስተዋላሉ። የአስመራ የቁጣ ምንጭ ከአዲስ አበባ የሚሰማው የባህር በር የማግኘት አጀንዳ ነው። ለኤርትራ ይህ የባህር ጥያቄ የዲፕሎማሲ ፍላጎት ብቻ ሳይሆን የአሰብ ወደብን ለመውረር የሚቃጣ የታሪክ ክለሳና ግልጽ ትንኮሳ እንዲሁም የሉዓላዊነትና የህልውና ጥያቄ ነው። አስመራ አዲስ አበባን በሁለት ተቃራኒ ገጽታዎች ስትከስ ትሰማለች። በአንድ በኩል ጦርነት የምትጎስም ጠበኛ ጎረቤት፣ በሌላ በኩል ደግሞ የውስጥ ችግሮቿን በኤርትራ ሰለባ የምታደርግ አቅመ ቢስ ሀገር ናት ትላለች። አንዳንዴ ይህ ተቃራኒ ክስ በአንድ ገጽ ላይም ሲመጣ ይታያል። አስመራ የፕሪቶሪያው ስምምነት ከመፈረሙ በፊት በነበሩ የትግራይና የፌዴራል መንግስቱ ጅቡቲና ሲሸልስ በነበሩት ንግግሮች ላይ አዲስ አበባ በኤርትራ ላይ ስትዶልት እንደነበር አቶ ጌታቸው ረዳን ዋቢ በማድረግ ታቀርባለች። የኤርትራ ቁጣ ለምን በትግራይ የጀመርነውን ሳንጨርስ የፕሪቶሪያ ስምምነት ተፈረመ ከሚል የሚነሳ መሆኑ የሚያነሱ አካላት ግን አሉ። አዲስ አበባም አስመራን በነገር መውጋቷን ቀጥላለች። የኢትዮጵያ መንግስት ሚዲያዎች ያኔ በፍቅራቸው ወቅት የኤርትራን መንግስት እንዳላሽሞነሞኑትና የፕሬዝዳንት ኢሳያስ አፈወርቂን ስም እንዳላንቆለጳጳሱ ዛሬ ጽንፈኛው የሻዕቢያ መንግስት ሲሉ በተደጋጋሚ እየተደመጡ ይገኛሉ። በትናንትናው ዕለትም የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኤርትራ መንግስትን ባመሰገኑበት ወንበር ላይ ቁጭ ብለው የሻዕቢያ መንግስት የህወሓት መጥረቢያ እንጨት ነው፣ ለሱም ግን የሚያዝ አካል አለው ሲሉ ተደምጧል። ኤርትራ፣ ሱዳንም ህወሓትን ቢመጡ ቅንጣት ታክል አንፈራም፣ ለዚህም ተዘጋጅተናል የሚል ነገርም አንስቷል። በእርግጥ የኢትዮጵያና ኤርትራ የውክልና ጦርነት በሱዳን ላይ ተጀምሯል የሚሉ ወገኖች አሉ። ይህ የጂኦፖለቲካ ጦርነት በወታደራዊ ግንባር ብቻ የተገደበ እንዳልሆነ የሚናገሩ ደግሞ አሉ። ወደ ኢኮኖሚውም የዘለቀ ይመስላል። በተለይም በኤርትራ ያለው የፋይናንስ ሁኔታ ማለትም የሀገሪቱ ማዕከላዊ ባንክ ዜጎች በእጃቸው ላይ የሚገኘውን ሙሉ ናቅፋ ወደ ባንክ እንዲያስገቡና ወርሃዊ ማውጣት የሚችሉትም 5000 ናቅፋ ብቻ እንደሆነ መገደቡ የአስመራው መንግስት ለጦርነት እየተዘጋጀ መሆኑን ያሳያል የሚሉም አሉ። በእርግጥ የቀንዳሙ ቀጠና የአፍሪካ ቀንድ ፍጥጫ በአዲስ አበባና አስመራ ብቻ የሚያበቃ አይደለም። ኢትዮጵያ ከሶማሊላንድ ጋር የባህር በር ለማግኘት የተፈራረመችው ሰነድ ግብጽ፣ ሶማሊያና ኤርትራን አንድ ላይ አሰልፏል። ጥርጣሬውም ከመቼውም ጊዜ በላይ በሁለቱ ሀገራት መካከል ቀጥሏል። ነገር ግን አንዳንድ ተንታኞች ሁለቱ ሀገራት በቀጥታ ወደ ጦርነት የመግባት ፍላጎትም አቅምም የላቸውም ይላሉ። ኢትዮጵያ በራሷ የውስጥ የጸጥታና የኢኮኖሚ ቀውስ ተጠምዳለች። ኤርትራም ቢሆን የረጅም ጊዜ ጦርነትን የሚሸከም የፋይናንስ አቅም የላትም። ነገር ግን ሁለቱም ሌሎች ታጣቂዎችን በመደገፍ በውክልና ወደ ጦርነት የሚገቡበት እድል ግን የሰፋ ስለመሆኑ እየገለጹ ናቸው።
በቀንዳሙ የአፍሪካ ቀንድ ቀጠና የሚኖሩ ህዝቦች የሚናፍቁትን ሰላምና መረጋጋት አሁንም 4 ኪሎና አዳሃሎ ባሉ መሪዎች የጂኦ ፖለቲካ ቁማር ምክንያት በትልቅ ስጋት ላይ ወድቆ እንደሚገኝም እየገለጹ ናቸው። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በግላቸው ለትውልድ ማህፀናቸው በጦርነት ለተጎዱ ሴቶች አንድ በጎ ስራ ሰርቷል። ይህ ከትውልድ ማህፀን እስከ ዓለም አደባባይ ከመለስ እስከ ቴድሮስና የትግራይ ሴቶች የታሪክ ውል የተደገመበት የታሪክ አሻራም ሆኗል። ታሪክ ድንገተኛ አጋጣሚዎች ብቻ ሳይሆን የባህሪና የፍቅር ቀጣይነት መገለጫም ጭምር ነው ይባላል። በዓለም አደባባይ ደምቀው የሚታዩ የህዝብን የስልጣንንና የተጽዕኖን ማማ የተቆናጠጡ መሪዎች ወደ ኋላ ዞር ብለው የመጡበትን ማህበረሰብ የሚያዩበት መንገድ የመሪነታቸውን እውነተኛ ሚዛን ያሳያልም ይባላል። ዛሬ በሁለት ዘመናት በሁለት የተለያዩ የዓለም መድረኮች ላይ የተከሰቱ ነገር ግን ትስስራቸው ተመሳሳይና አንድ የሆኑ ታሪካዊ ክስተቶች ተፈጥሯል። የመጀመሪያው 1995 ዓ.ም ኒውዮርክ አደባባይ ላይ የቆሙት የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ሲሆኑ ሁለተኛው ደግሞ ከ28 ዓመታት በኋላ በ2023 ማለትም ከዛሬ 3 ዓመት በፊት በሚቺጋን ዩኒቨርሲቲ መድረክ ላይ ብቅ ያሉት የዓለም ጤና ድርጅት ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም ስለደገሙት ታሪክ ነው የምናወራው። ዶክተር ቴድሮስ አድሃኖም እና መለስ ዜናዊ ሁለቱም የዓለምን ትላልቅ የክብርና የገንዘብ ሽልማቶች ሲቀበሉ ያደረጉት ውሳኔ አንድ ነበር። ሽልማቱ ለራሳቸው ከመውሰድ ይልቅ በትግራይ ለሚገኙ የኑሮና የጦርነት መከራ ላደቀቃቸው የትግራይ ሴቶች ማበርከታቸው ነበር። ይህ ስጦታ ከተራ የበጎ አድራጎት ተግባር በላይ የሚገልጠው ትልቅ የፖለቲካና የስነልቦና እውነትም አለም። በ1995 ኢትዮጵያ ከረሃብና ከጦርነት ማዕበል ገና እየወጣች በነበረችበት ወቅት የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ሀገሪቱን ከረሃብ አዙሪት ለማውጣት ባሳዩት የአመራር ብቃት ምክንያት ዘሃንገር ፕሮጀክት የሚያበረክተውን $100,000 የላቀ የአፍሪካ አመራር ሽልማትን አሸነፉ። መለስ ዜናዊ ታዲያ ያንን $100,000 የገንዘብ ሽልማት በቀጥታ በእናታቸው ስም ወደሚጠራው የባህታ አብርሃ የሴቶች ትምህርት ፈንድ ነበር ሙሉ በሙሉ ያዋሉት። የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ የትግራይ ሴቶች የከፈሉት ዋጋና ያሳዩት ጽናት በቅርብ የተመለከቱ ነበሩና ሽልማቱ ለትግራይ ሴቶች አበረከቱት። ነገር ግን ታሪክ ራሷን ደገመች። እንደ አውሮፓውያኖቹ አቆጣጠር ማርች 2023 ዓለም በአስከፊው የኮቪድ-19 ወረርሽኝ ስትታመስ መርከቧን በብቃት የመሩት ዶክተር ቴድሮስ አድሃኖም በሚቺጋን ዩኒቨርሲቲ ከፍተኛ ክብር የሚሰጠውን የቶማስ ፍራንሲስ ዓለም አቀፍ ጤና ሜዳሊያና $50,000 ሽልማት ተበርክቶላቸው ነበር። ደግሞም ይህ ሽልማት የተሰጠበት ወቅት በትግራይ ምድር ለ2 ዓመታት ከተካሄደው አስከፊ ጦርነት በኋላ በፕሪቶሪያው ስምምነት ተቋጭቶ በረድ ባለበት ማግስት ነበር። ዶክተር ቴድሮስ አድሃኖም በሚቺጋን ዩኒቨርሲቲ ሽልማቱን ለመቀበል ወደ መድረክ ሲቆሙ ልባቸው በዓለም አቀፍ ተቋማት ቢሮ ብቻ አልነበረም። ሙሉ የገንዘብ ሽልማቱን በትግራይ ጦርነት እጅግ አሰቃቂ ጾታዊ ጥቃት ለደረሰባቸው ሴቶች እንዲሆንላቸው በታላቅ ክብር ተናገሩ። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የሴቶችን የወደፊት እድል በትምህርት ለመገንባት ገንዘቡን ሲለግሱ፣ ዶክተር ቴድሮስ አድሃኖም ደግሞ በጦርነት የቆሰለው የትግራይ ሴቶች መንፈስ ለመጠገን ፈሰስ አድርገውታል። በትግራይ ባህልና ታሪክ ውስጥ ሴት ማለት የቤት እመቤት ብቻ አይደለችም፣ የትግል ጓድ፣ የጽናት ተምሳሌትና የትውልድ ቀጣይ ዋስትናም ጭምር ናት። ጠቅላይ ሚኒስትር መለስም ሆኑ ዶክተር ቴድሮስ ታዲያ ይህንን እውነት በተግባር ያውቁታል። ይህ ተግባር በሁለቱም መሪዎች ታሪክ ውስጥ ትልቅ የታሪክ አሻራና መመሳሰል ጥሎ የሚያልፍ ነው። የዶክተር ቴድሮስ አድሃኖም የ2023 የሚቺጋን ዩኒቨርሲቲ ሽልማት ማለትም $50,000 በትናንትናው ዕለት በመቀለ ከተማ ማምስ ፎር ማምስ በተባለ አንድ የሀገር ውስጥ ኤንጂኦ አማካኝነት ለሴቶቹ እንደሚከፋፈል ተገልጿል። ቻይና በሙስና የተከሰሱን አንድ የ69 ዓመት አዛውንት በሞት ፍርድ እንዲቀጡ ወስናለች። የሁለት ዓለማት መጋረጃ፣ የቻይና የሞት ሰይፍና የአፍሪካ የሙስና ፈገግታ። በቤጂንግ ሰማይ ስር ስልጣን ማለት ታላቅ ክብር ነው፣ ገንዘብም እንዲሁ ግሩም ነገር ነው። ነገር ግን ሁለቱም በአንድ ላይ ለማግኘት መሞከር በቻይና ምድር ዋጋው አንድ ብቻ ነው። እሱም ህይወትህን ማጣት ነው። ሰሞኑን የቻይና ፍርድ ቤት በ69 ዓመቱ አዛውንት ያንግ ዩኦሊን ላይ ያስተላለፈው ውሳኔ መላው ዓለምን አስደምሟል። እኚህ የቀድሞ የከተማ አስተዳደር ኃላፊ ማለትም ከንቲባ 325 ሚሊዮን የአሜሪካ ዶላር የሚገመት ጉቦ በመቀበላቸው ብቻ በቀጥታ የሞት ፍርድ ተፈርዶባቸዋል። እድሜያቸው
እድሜያቸው የነበራቸውን የፓርቲ ተጽዕኖ አሊያም ደግሞ ያቀረቡት ምክንያት ከሞት ቅጣቱ ሰይፍ ሊያድናቸው አልቻለም። ይህ ቻይና ሙስናን የምትከላከልበት አስፈሪ መንገድ በተገላቢጦሽ ደግሞ በቢሊዮን የሚቆጠር የህዝብ ሀብት ከድሃው ጎሮሮ በመንጠቅ በየቀኑ በሚዘርፉባት ማማ አፍሪካ ምድር ላይ ግን እውነታው ሌላ ነው። ፕሬዝዳንት ሺ ጂንፒንግ እንደ አውሮፓውያኖቹ አቆጣጠር በ2012 ወደ ስልጣን ሲመጡ አንድ መፈክር ይዘው መጡ። ነብሮቹም ሆኑ ዝንቦቹ በአንድ ላይ እናድናለን የሚል ነበር። ነብሮቹ የተባሉት የሀገሪቱ የፖለቲካና የወታደራዊ ማማ ላይ የተቀመጡት ባለስልጣናት ሲሆኑ ዝንቦች የተባሉት ደግሞ በየቀበሌው ያሉ ታችኞቹ መዋቅሮች ናቸው። ቻይና ሙስናን ለመታገል የወሰደቻቸው እርምጃዎች እጅግ አስፈሪዎችና አስደንጋጮች ነበሩ። ሺ ጂንፒንግ የሀገሪቱ መከላከያ ሚኒስትሮችና የሮኬት ኃይል ከፍተኛ ጄኔራሎች ሳይቀር በሙስና ወንጀል ከስልጣን አንስተው ለዘላለም በካቴና አስረዋል። በእርግጥ ምዕራባውያን ይህንኑ የሺ ጂንፒንግ አካሄድ ስልጣናቸው ለማደላደል ያደረጉት ነው ብለው ያሟቸዋል። በቻይና አንድ ባለስልጣን በሙስና ከተጠረጠረ የቤተሰቡን ንብረት ሙሉ በሙሉ ከመወረሱም በተጨማሪ የፈጸመውን ወንጀል በሀገሪቱ ብሔራዊ ቴሌቪዥን ማለትም ሲሲቲቪ ላይ ዘጋቢ ፊልም እየተሰራ ህዝቡ እንዲያየውና እንዲጸየፈው ይደረጋል። በቻይና ቀልድ የሚባል ነገር የለም። $40,000 በላይ የህዝብ ገንዘብ የሰረቀ ወይም ደግሞ ጉቦ የተቀበለ ሰው በቀጥታ ፍርዱ የሞት ፍርድ ነው። የቻይና መንግስት ሙስና የኢኮኖሚ ጉዳይ ብቻ ሳይሆን የሀገር ህልውና አደጋ ነው ብሎ ነው የሚያምነው። ይህ ማለት ባለስልጣናት የህዝብ ሀብት ከዘረፉ ህዝቡ ደግሞ በፓርቲው ላይ ያለው እምነት ይሸረሸራል። ይህ ደግሞ 1.4 ቢሊዮን ተከታይ ላለው የቻይናው ፓርቲ ትልቅ አደጋ ነው ብሎ ያምናል። ለዚህ ነው እንደ ያንግ ዮሊን የመሳሰሉ ባለስልጣናት በሞት ፍርድ የምትቀጣው። አሁን የቻይናን ጉዳይ እዚህ ጋር ገት አድርገን ካሜራችንን ወደ አፍሪካ ምድር እናዙር። በቻይና $325 ሚሊዮን ጉቦ የበላ ባለስልጣን ወደ ሞት መድረክ ሲሸኝ፣ በአፍሪካ ምድር ግን በቢሊዮን የሚቆጠር የህዝብ ሀብትና የውጭ እርዳታ ቅርጥፍ አድርጎ የበሉ ባለስልጣናት ግን በክብርና በደህንነት ተከብረው ይኖራሉ። በአፍሪካ ሙስና ወንጀል መሆኑ ቀርቶ አሁን ላይ ባህል ሆኗል። አንድ ባለስልጣን በሚሊዮን የሚቆጠር የህዝብ ገንዘብ ቢሰርቅ አሊያም ደግሞ ጉቦ ቢቀበል ከፍተኛው ቅጣቱ ከነበረው ስልጣን ተነስቶ ወደ ሌላ የተሻለ ቦታ መዘዋወር ነው። ፍርድ ቤት ቢቀርብ እንኳን በሰረቀው ገንዘብ ምርጥ ጠበቃ በመቅጠር አሊያም ደግሞ ዳኛውን በገንዘብ በመግዛት በነፃ ይሰናበታል። ሆስፒታሎችና ትምህርት ቤቶች የሚታነጽበት፣ የበርካታ ስራ አጥ ወጣቶች ችግር የሚቀረፍበት የአፍሪካ ሀብት በግለሰቦች አካውንት በምዕራባውያን ባንኮች ላይ ተከምሮ ይገኛል። የአፍሪካ ዜጎች ግን ለረሃብና ለስደት እየተዳረጉ ይገኛሉ። ክቡራትና ክቡራን፣ ይህ ኦንታይም ሚዲያ ነው። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ሰላም ለሰው ልጆች በሙሉ።